እኛ ውድና የተከበራችሁ እንቁ ቤተሰቦቻችን እንደምን ቆያችሁልን? ያንቺ ቻናል ነው አንቺ ብትጀምር ይሻላል። ሰላም በቅርብና በሩቅ ያላችሁ የተወደዳችሁ እንቁ ቤተሰቦቻችን እንዴት ናችሁ? ዛሬ በአዲስ መልኩ ወደ እናንተ መተናል። እንግዲህ ብዙ ጊዜ የተለመደው እኔ እሱ እኔን ፍራንክ ወይም ሰርፕራይዝ በማድረግ ነውና የሚታወቀው። ዛሬ ግን ለየት ባለ ሁኔታ መተናል። ምክንያቱም እሱም ወጣት ወይም ጎልማሳ ምናምን አይደለምና በጣም የ80 ዓመት አባትንና ቢያንስ የ67 ዓመት እናት ጧሪ ቀባሪ የሌላቸውን አባትና እናትን ለመጎብኘት ወይም ሰርፕራይዝ ልናደርጋቸው መተናል። በጣም ብዙ መንገድ ተጉዘን የመጣንን መንገድ አሳያችኋለሁ። ግን በጣም ነው የሚከብደው መንገዱ። አንቺስ ቁጭ ብለሻል እዚህ ውስጥ እኔ ተንጠልጥዬ ግን በጣም የሚገርመው የመጀመሪያ ቪዲዮውን ብትመለከቱ እንግዲህ እኔ ወጣ ስል ወደ ውጪ እሳቸው ደግሞ ለቃቅሞ ሲመጡ አይቻለሁ። የደከሙ እናት ናቸውና ባካችሁን በጣም ይከብዳል። አይዞት የኔ አባት አይዞት። እናትና አባት በጣም ያሳዝናሉ። ቤታቸው የወደቀባቸው፣ የሚተኙበት የሌለ፣ የሚበሉት የሚጠጡት የሌላቸው አንድ ልጅ ነው ያላቸው። አንዱንም ልጃቸውን ሰው ገሎባቸው ቀንና ማታ ሲወጡ ይሄው እዚህ ጋር መቃብር አለና ይሄንን መቃብር እያዩ ቀንና ማታ ያዝናሉ። ጧሪ የለን፣ ቀባሪ የለን፣ የሚያበላ መጠጣ የለንም ለሚሉት እግዚአብሔር መጥቶላቸዋል። እንግዲህ ዛሬ ቤቱን ተሰርቷል። ቤቱ እንደተሰራ ባይዞ ያውቃሉ። ቤቱ እንደተሰራ ያውቃሉ። ምክንያቱም ዘፈራቸው ላይ ስለሆነ ቀን ማታ ያው እነሱ ነው እየሰጡ እያዩ ሲሚንቶ ሲገረፍ፣ አሸዋ ሲመታ፣ ቀለም ምናምን ሲደረግ ሁሉ ያውቃሉ። ግን ፍላጎታቸው ምርጥ አድርገው ነው የሰራነው። ዛሬ ግን አልጋ እንደሚመጣ፣ ሶፋ እንደሚመጣ፣ ፍራሽ እንደሚመጣ፣ የቤት ዕቃ እንደሚመጣ በፍጹም አያውቁምና በጣም በሚገርም ሁኔታ በደጋግ ኢትዮጵያውያኖችና ኤርትራውያኖች አመካኝነት ዛሬ እዚህ ደርሰናል። እስኪ የነሱ ደስታ የኔ ደስታ ነው የምትሉ ግን ምን ቅር እንደሚለኝ ታውቂያለሽ? አሁን ብዙ ጊዜ ዩቲዩብ ላይ የተለመደው ምን መሰለሽ፣ እንዲህ ፕራንክ ወይ ምናምን ቁም ነገር አልተለመደም። እውነት ነው። ይሄ ቪዲዮ ምናልባት ትንሽ ሰው ጋር ሊታይ ይችላል ብዬ ትንሽ ፈራ። ምክንያቱም አለ አይደል ብዙ ሰው የሚወደው ቀልድ ነው። ዩቲዩብ ሰዎች ደግሞ አሉ ቁም ነገር የሚወዱም ሰዎች አሉ። ግን የሚወስኑት ማን ናቸው? መጀመሪያ አሁን እያያችሁ ያላችሁ ሰዎች ናችሁና እስቲ እኔ እሷን ሰርፕራይዝ አድርጋት በጣም ብዙ ነው የሚታየው። እሷ እኔን ሰርፕራይዝ ታደርገኝ ፕራንክም ታደርገኝ እንደዛውና እስቲ ደግሞ አሁን ጠያቂ ለሌላቸው ሰዎች እየጠየቅናቸው የሚያስባቸው ሰው ለሌለ እያሰብናቸው ምናምን ስንሰራም እስቲ ምን ያክል ይታያል ብለሽ ታስቢያለሽ? በጣም ይታያል። ምክንያቱም ብዙ ጊዜ ቀልድ ነው። በእርግጥ ዩቲዩብ ላይ የሚታየው ቀልድ ነው። ነገራችን እንዲህ ስንል የኛ ተርፋችን እንዲህ ሰው ብዙ ጋር የታየ ምናምን አይደለም። እናንተ ናችሁ ቤተሰቦቻችንና ኮሜንታችሁ ያስደስተናል። ከምንም ነገር በላይ ብዙ ታየ ወይ ትንሽ ታየ አይደለም። ኮሜንታችሁ ያስደስተናል፣ ያበረታናል። ስለዚህ ኮሜንት ላይ እየገባችሁ እስቲ በርቱልን፣ ይቀጥል እያላችሁ ይሄን ቪዲዮ ለብዙ ሰው ሼር አድርጉልን። ምክንያቱም ስለሚያበረታትን ማለት ነው። ተርፋችን እናንተ ናችሁ ቤተሰቦቻችን እንድትበዙ ነው የምንፈልገው። ሰብስክራይብ ማድረጉን እንዳትረሱ። እሱ ብቻም ሳይሆን እስኪ የአባት ምርቃት የእናት ምርቃት ምን ያህል እንደሚያስደስት ደግሞ አብረን የምናየው ይሆናል። ይህ ስራ ማሚ የፈገግታ እናት ቀጢ እንደውም ዝም ብሎ ይሄ ቀልድ ከምናየው እንዲህ አይነት ቁም ነገር በመስራትሽ እጅግ ደስተኛ ነን፣ እኛም ከጎንሽ ነን የምትሉ ስልክ ቁጥሬን ከታች ሜንሽን አደርግላችኋለሁ። ቀጣይም ደግሞ በብርታት በአሪፍ ቪዲዮ እንቀጥል። ይሄንን ቪዲዮ በጣም ብዙ ሰው ጋር እንዲደርስ አድርጉልን። ምክንያቱም በጣም ብዙ ፋሚሊ ማፍራት ስለምንፈልግ ማለት ነው። ሰርፕራይዝ እናድርጋቸው። ሰርፕራይዝ እናድርግ። እስኪ አባባና እማማ ዛሬ አባባውን በድጋፍ ነው መሰለኝ ከደስታ የተነሳ ወጥተዋል። እስኪ እንያቸው እንዴት እንደሚያምሩ አሁን አላዩንም እና ሰርፕራይዝ እናደርጋቸዋለን። እስከ መጨረሻው ተከታተሉን። ላይክ፣ ሼር፣ ሰብስክራይብ እንወዳቸዋለን። በጣም እንደምትወዱት አልጠራጠርም። እንዲህ ነው ብዬ ማለት አልችልም። ደስታዬ ደስታችሁ ነውና የምትወዱኝ ግን ያው እንደምታውቁት ፈገግታ አይሄድም ሰብስክራይብ አይጨምርም እያለ ነው። እኔ ግን ሰውን ለመርዳት ሰው መሆን በቂ ነው በሚል ሁኔታ ደግሞ መጥቻለሁኝ። እናትም አይደለሁኝ እናቴን ለማስደሰት እየሄድኩኝ ነው። እዩ እንዴት እንደምንሄድ ተንጠልጥለን ብራዘር በማንዘር እንዴት ተንጠልጥለን እንደምንሄድ ገጠራ እዩልን።
ላይክ ሼር ሰብስክራይብ ወይ አታ ላይ ለእናንተ ልናገር ስል ቀጥቅጦኝ ነበረ። ይኸውላችሁ ቆመን መቀመጫ የለም። ገጠራ ገጠሩን ይሄ ራሱ መግባቱ ኢየሱስ አልነካኝም እና ዋጋ እየከፈልን ነው። እስቲ እናንተም ሰብስክራይብ በማድረግ ነው እንግዲህ የምትመለከቱት የማሚን ዩቲዩብ። እስቲ በዚህ ቻናል ኢየሱስ እስቲ በዚህ እንትን በዚህ ቪዲዮ ሰርፕራይዝ እናደርጋለን። እኛም ሰዎችን እንዲህ ሰርፕራይዝ እያደረገን ስለምንሄድ እናንተ ደግሞ በዚህኛው እንትን በዚህ ቪዲዮ ቪውን አስደንጋጭ በማድረግ ተባበሩን ማለት ነው። ለሁሉም ሰው ለምታውቁት ሁሉ ሼር አድርጉ። አያስገባ እና ለምታውቁት ሰው ሁሉ ሼር አድርጉልን። እንወዳቸዋለን። ክበሩልን። የኔ ሙሽራ እናት የኔ እናት ደስ ብሎታል። እማ ደህና ኖት እናቴ? እናቴ አባባ እኔን አባ አሚን አባት አባታችን እንዴት ነው? አሚን አባ አሚን ይዋማኛ ኩኒ ከዋቴን ሳሰገው እኔን አባት እኔን ወደኩኝ ነው የሚሉት። አዎ እኔን አባት እስኪ ቆይ ቁጭ በሉ አባ ቁጭ በሉ ቆይ አንድ የቤታቸውን እናስተካክልላቸው። እንግዲህ ፈጠን ብለን ቤታቸውን እናስተካክላለን። ቤታቸውን ፏ እናደርጋለን። እስከዛ እናንተም ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ። እስኪ ወጣት የት አለ? ወጣቶች ኑ። የት አለ? እንግዲህ ጨርሰናል። ፓወርገን ውጪ እየጠበቁን ያለው ውስጥ ምን የተካሄደ እንደሆነ አያውቁም። ስናስገባቸው ምን አይነት ደስታ እንደሚሰማቸው አብረን እናያለን። ምን እንዳይረሱ። አባቴ እንደዚህ የሚያምር አልጋ ነው መቼም። እኔ ራሱ ሶፋው ላይ ማሚ ናት እዚህ ጋር የምትቀመጠው። ይሄ ለማሚ ምቹ ነው። አባባም እንግዲህ ብድግም ቁጭም ለማለት እንግዲህ ያ ትንሽ ጉልበታቸውን እየደከማቸው ነው። ቅድምም ወደቅኩኝ ወድቅ ያለው እያሉ ነውና ዊልቸር ያስፈልጋቸው። ዊልቸር ያስፈልጋቸዋል። ትልቅ አባት ናቸው። እስቲ እሱን ደግሞ ዊልቸር ገዛለሁ ወይም ደግሞ ከዊልቸር አለኝ እኔ መስጠት ፈልጋለሁ የምትሉ ከበር አደርጋለሁ የምትሉ ሰዎች ቁጥራሽን ከታች ስላስቀመጥ ነው ዲስክሪፕሽን ላይ ማለት ነው፣ ወይም ደግሞ ታይትል ላይ እናስቀምጠዋለን። እየገባችሁ እስቲ ማሚን አግኟት ላይ ባንቺ በኩል ነው። እሺ እኔን አግኙኝ፣ ወይም ደግሞ ዊልቸር መግዛት የምትችሉ ወይም ደግሞ ዊልቸር ያላችሁ ገብታችሁ አግኙኝ። እንትን በሉ ግን አሁን እስቲ ውጪ ዋግተዋል። ሰዓቱም እየሄደብን ነው። ሰርፕራይዝ እናድርጋቸው። ላይክ ማድረጋችሁ እንዳትረሱ። ጫማሽን አድርጊ እስኪ ማንስ እናታችን አባ አባታችንን ቀስ አድርገን ደገፍ አድርጎ እና እስኪ እንደግፋቸው እና እናስገባቸው። ደገፍ አድርጎ
ትንሽ ደግፉኝ ነው እኔ በርታ ላለው እንግዲህ እናንተ ደገፍ አድርጋችሁ ብቻ ያዙኝ ነው የምሉ። በጣም ጠንካራ አባት ናቸው። ባይዞዬ ሰው እንዲደግፋቸውም አይፈልጉም። ኖ አይዞት አይዞት። እንግዲህ አዲሱ ቤታችሁ እናስገባችሁ ነው። ወደዚህ 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 ወደዚህ። አይዞት አይዞት የኔ አባት። አባባን እንግዲህ ቀስ እያደረጋችሁ አምጡ። ማሚዬ አዲሱ ቤት እንግዲህ ምን እንዳይመስል አባባን ቀስ እያላችሁ አምጡ። ማሚ ደስ ብሎሻል? የኔ እናት እንግዲህ ያው መግለጽ አቅቷት እጄን ትስማለች፣ ትመርቃለች። አይዞት የኔ አባት፣ አይዞት 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 አባት፣ ደርሰናል አባት፣ አይዞት የኔ አባት፣ ጠንካራ እኔ ያዟቸው፣ ደገፍ አድርጓቸው። ጎበዝ ጎበዝ አባባን። እሺ አባ አልጋ ላይ ይሁና፣ አልጋ ላይ ነው ወደ say ይሄ ምርቃት ለእናንተ ይሁን። ይኸውላችሁ በእውነት ይሄ ምርቃት ለእናንተ ይሁን። በእውነት ይሄ ምርቃት የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት እኔ እንጃ እኔ ምን ብዬ እንደምገልጽ እራሱ አላውቅም። እኔ እናት አሜን 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 አባ አሜን አባ አሜን አሜን የኔ አባት የኔ ጀግና አባት። እንግዲህ አልቅሱ አይዞት 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 የኔ ጀግና አባት። አባቴ እንግዲህ ከደስታ ብዛት የተነሳ ውስጡ አልቻለምና አይዞት እግዚአብሔር እድሜውን ይጨምርለት። ደስታ ነው የሚያስለቅሰኝ። ባይዞዬ እንግዲህ አባታችን የሚሉት አቅሜ የደከመ ሰዓት፣ ጉልበት ባጠረኝ ሰዓት ነው የደረስሽው፣ ምን ላደርግልሽ እችላለሁ እያሉ ነው ደስታቸውን እየገለጹ ያሉትና በያላችሁበት ቦታ ይህ ምርቃት ይህ ደስታ ወደ ቤታችሁ ይግባ። አባቴን ደስ ብሏቸዋል። ከደስታ የተነሳ በጣም በለቅሶ ነው የገለጡት። እማማም ደስ ብሏቸዋል። እና ደስ ብሏቸዋል። እንግዲህ እማማን አባባን እኔ መጦር እፈልጋለሁ፣ እኔ መጠየቅ እፈልጋለሁ የምትሉ ለአባባም ዊልቸር ያስፈልጋል። እንደነገርኳቸው አቅማቸው ድክም ብሏል። ለሽንትም ቢሆን ለመውጣት ዊልቸር ያስፈልጋቸዋል። አሁንም ከጎናቸው እንሆናለን። በያላችሁበት ቦታ በፌስቡክም በቲክቶክም በዩቲዩብም የምትከታተሉ በሙሉ ይህ ምርቃት ይህ ሰላም ወደ ቤታችሁ ይግባ። እኔና ፈገግታ ዛሬ እንግዳ ነገር ነው እንግዲህ ያደረግነው። ፈገግታም ዛሬ አይኑ በለቅሶ ተሞልቷልና እንግዲህ አንዳንዴ እንደዚህ መልካም ስራ መስራት ነው። እሺ አባቴ እስኪ ምን ታስተምራለህ ለዚህ ህዝብ? እንደው እንደ ማሚ ሁኑ ማለት ነው የምትፈልጉትስ? ምን ማለት ትፈልጋለህ?
ያው እንግዲህ ቅድም እንደነገርናችሁ እና አባባ ልጅ ነበራቸውና ያው መቃብራቸው ማጠገባቸው ነው። ጠዋት ማታ ሲያዩት ይሄ ልጅ ቢኖረኝ እኮ ይጦረኝ ነበር እያሉ ቀን ማታ ያለቅሳሉና እስቲ ለነሱ በተቻለን አቅም እንድረስላቸው። ያው ለጥቂትም ጊዜ ይሁን ረዥምም ጊዜ ብቻ እስካሉ ድረስ በህይወት እስካሉ ድረስ የኛን ድርሻ እንወጣ። እንግዲህ ለዚህ ህዝብ ከዚህ በላይ ማስተማሪያ የለም። ይሄ ነው ብዬ መናገር አልችልምና በጣም ደስ ብሎኛል። ዝም አልኩኝ። እኔ በጣም ደስ ስላለኝ ነውና እናታችን እንኳን ደስ አሉት፣ አባታችን እንኳን ደስ አሉት፣ እንኳን ደስ አሉት። አታልቅሽማ እናቴ። እንግዲህ ፈገግታም ዛሬ የመጀመሪያው ጊዜ ነው። በእርግጥ ብዙና ልጆችንም ቪዲዮ ላይ ገብቼ አላውቅም። ብዙ ጊዜ አርተናል። እንደዚህ አይነት በጣም የመጀመሪያችን ነው። እኔም የመጀመሪያዬ ነው። እንደዚህ ድክም ያሉ እናት አባት ሳገኝ የመጀመሪያዬ ነውና ከሰሯቸው ይልቅ ቪዲዮዎች ይሄኛው በጣም ልቤ ነው። ይሄው ጧሪ ቀባሪ የሌላቸው እናት አባቶቻችንን ለመጀመሪያ ጊዜ ቀዳሚውን እንግዲህ ጌታ ነው የሚያውቀው። እኔ ልቅደም እነሱ ይቅደሙ አላውቅም፣ ግን በጌታ ፊት ነው የምለው። እጃቸውን ይዣለሁኝ በየወሩ እየመጣሁ ልጠይቃቸው። እናንተም ከጎኔ እንድትሆኑ ይህን አባትን መጠየቅ ፈልጋለሁ፣ ማሚን እኔ መጠየቅ ፈልጋለሁ የምትሉ ከጎናችን እንድትሆኑ እንግዲህ ፍቅራችሁን ደግሞ የምትገልጹልኝ ፎሎ በማድረግ ቤተሰብ በመሆን ነው። ሌላ ምንም የሚከፈልበት ነገር የለም። ቤተሰባችን ሁኑ ነው በቃ። ሌላ ሰብስክራይብ አድርጉ። እንቀጥላለን፣ እንቀጣጠላለን። ተባረኩ። በጣም ነው የምንወዳችሁ። የአባባና የማማ ምርቃት ወደ ቤታችሁ ወደ ልጆቻችሁ ይግባ። አመሰግናለሁ። ወዳችኋለሁ። እንወዳችኋለን። ያው ብዙም እነሱ ያላወሩት አማርኛ ላይ አማርኛ አይችሉም አይደለም ተሰነና እንግዲህ ደስታቸው እንዳያችሁት ነው። እጥፍ ድርብ የሆነ ደስታ ነውና እስከ መጨረሻው ድረስ ተመለከታችሁን በጣም እናመሰግናለን። አሁን ደግሞ ከዚህ ቀጣይ አላለቀም ቪዲዮ፣ ከዚህ ቀጣይ ስላለ ተከታተሉ።